ፋይናሊ አብርሃም ሴቶቹን ተደባደቡልኝ ሲላቸው እንደሚደባደቡለት የፈለገውን ነገር አድርጉልኝ ሲላቸው እንደሚያደርጉለት ያየንበትን ቪዲዮ በዛሬው ዕለት መመልከት ችያለሁ ማለት ነው። እንደኔ ይሄ የኔ የግል ሀሳብ ነው ቤተሰቦቼ ማለት ነው። ምክንያቱም አብርሃም በጣም ደስ ይለዋል በነገራችን ላይ ማለት ነው። እሱ ከዳር ቆሞ ሴቶቹ ሲደባደቡለት ማየት፣ ሴቶቹ ወደዚህ ወደዛ እየተባባሉ ሲሞነጫጨሩለት ማየት እጅግ በጣም አብርሃምን የሚያስደስተው ነገር እንደሆነ ግልጽ ነው። ሁላችሁም ጥንቅቅ አድርጋችሁ ታውቃላችሁ። ይህንን ነገር መካድ አልችልም እና ዛሬም የተመለከትነው ነገር እንደዚህ አይነት ነገር ነው። ከሰሞኑ ከነበሩት ቪዲዮዎች አንጻር ማለት ነው ይህንን ነገር ማየት እንደምንችል እርግጠኛ ነበርኩኝ። ወይም አብርሃም ሴቶቹን እያደባደበ ወደዚህ ወደዛ እያሞነጫጨረ እንደሚያመጣቸው እርግጠኛ ነበርኩኝ። ምክንያቱም ከዚህ ቀደምም ሄርሜላና ሩታን ሲያደርግ የነበረውን ነገር ዛሬ ሄርሜላና ሩታን በአንድ ጎን አደረገና ከፍቅር ጋር እንዲገጥሙ አድርጎ መጣ ማለት ነው። ልክ ደግሞ ማለት ነው ሲያያዙ ሮጦ እንደ ዳኛ የሚመጣው ነገር በጣም የሚያስቀኝና የሚያዝናናው ነገር ነው። እና አባቴ ምንድን ነው አንተ የሴቶች ሪስሊንግ አፋላሚ ነህ? የሴቶች ጌታቸው ነው ማን ነው ይሄ? አሁን ሰይዶና ማን ነው በእናታችሁ ጆኒ ጂጂትሱ ነው ምናምን እሱን የሚያፋልመው ሰውዬ ነህ አንተ። ልክ ሴቶቹ ሲፋለሙ በመሀል ተገባና ምናምን ከደሙ ንጹህ ነኝ አይነት ሙድ ምናምን ለማራመድ ትሞክራለህ እና የማይመስል ነገር ነው። በቃ አለ አይደለ አለመህ አቅደ ፍቅርና ሩታ እንደዚህ አይነት ሰጣ ገባ ውስጥ እንዲገቡ ስለፈለክ፣ ፍቅርና ሄርሜላ እንደዚህ አይነት ሰጣ ገባ ውስጥ እንዲገቡ ስለፈለክ ብቻ ይሄንን ነገር አመቻችተህ እንደምታደርግ ጥንቅቅ አድርገን እናውቃለን። በቃ እውነታው ይሄ ነው። ፍቅር አንተን ልትተባበር ነው የመጣችሁ። ግን እኔ ምንድን ነው ፍቅር ከዚህ ነገር ልታተርፍ የምትችለው ነገር አለ አይደለ? ሰው የሆነ ከዚህ ነገር እንደዚህ አይነት ነገርን አትርፌ ነው ምናምን ብሎ ነው አይደለ የሆነ ነገር ውስጥ ሊገባ የሚችለው። ሶ ፍቅር ከዚህ ጉዳይ ልታተርፍ የምትችለውን ነገር ሳስብ እችን ታክል እንኳን ልታተርፍ የምትችለው ነገር እንደሌለ ውስጤ እርግጠኛ ሆነ እና ምንድን ነው እሺ ይሆናል አይደለ የጅልስና ከዚህ ቀደም የነበራችሁን የጓደኝነት ያክል ተባበር ነው ብዬ ነበር እስከ ዛሬ ድረስ እያሰብኩ ያሉት እና ፍቅር ለምንድን ነው ይሄንን ሁሉ ዋጋ እየከፈልሽ ያለሽው? እውነቱን ስናገር ለአንቺ ትልቅ የሆነ ጥያቄን ማቅረብ እፈልጋለሁ። የምሬን ነው የምላችሁ። በቃ ለፍቅር ትልቅ ጥያቄ አለኝ። ለምንድን ነው ይሄንን ሁሉ ዋጋ መክፈል የፈለግሽው? ለምንድን ነው ከሩታ ጋር የዚህን ያክል ሰጣ ገባ ውስጥ መግባት የፈለግሽው? እኔ ምንም ሊዋጥልኝ አልቻለም እየተከናወነ ያለው ነገር በሙሉ ማለት ነው። ምክንያቱም አንቺ ራስሽን ችለሽ አሳልፈሽ የመጣሽው ራሱን የቻለ ቻሌንጅ አለ። ሶ እንደ ጓደኝነት እንደ በፊት ፍቅረኛነት አብርሃም በዛ ቻሌንጅሽ ውስጥ ከጎንሽ ሲቆም አልተመለከትነውም አይደለ? አንቺ መተሽ አሁን ላይ ተበዳዮቹ ሩታም ሄርሜላም ናቸው በዚህ ሰዓት ማለት ነው። በነገራችን ላይ ሩታ ዋነኛዋ ተበዳይ ብትሆንም ሄርሜላም ራሷን የቻለች ተበዳይ ነች። በቃ ሙር ተይዞባታል እኮ ሩታ 3 ዓመት ሙድ ቢያዝባትም ሄርሜላ ደግሞ ቢያንስ 1 ዓመት ሙድ ተይዞባታል አይደለ? ሶ እነዚህ ሙድ የተያዘባቸው ሴቶች ጋር መተሽ ተጨማሪ ሙድ መያዣ መሆን የፈለግሽው ምንድን ነው? በቃ እኔ አሁን የአንቺ ፍላጎት የአንቺ ታርጌት ማለት ነው ይህ ሰውዬ በቃ አላለ ሴቶቹ እንደ በግ ስለሚለማመጡት ከስር ከስሩ ስለሚከተሉት የፈለገውን ነገር ስለሚሆኑለት አዳዲስ አጀንዳዎችን እየፈጠረ አቴንሽን መሆን ይፈልጋል። በቃ እኔ አሁን የአብርሃም ትልቁ ፕሮብሌም ብዬ የማስበው አቴንሽን ነው። ሶ ያንን አቴንሽን በምን አይነት ዋጋ ነው ፍቅር ልትሰጪው እየቻልሻለሽ? ጭራሽ ዛሬ ከሩታ ጋር አንገት ለአንገት መተናነቅ ደረጃ ላይ ደረሳችሁ። የእናንተ አንገት ለአንገት መተናነቅ እኔ አይገርመኝም ብዙም። እንደው ሞር ከሄርሜላ ጋር አንገት ለአንገት ብትተናነቂ ሄርሜላ አለህኛ ናት። አብርሃምን በእጇ ለማስገባት በጣም ብዙ ዋጋ የከፈለች አይነት ሴት ነች እና ከእሷ ጋር አንገት ለአንገት ብትተናነቂ የዛሬ ቪዲዮ ብዙም ላይገርመኝ ይችላል። ግን ትተዋወቃላችሁ፣ ከዚህ ቀደም ሙድ ተያይዛችኋል። አንደኛዋ ከሀገር ልወጣ ነው ምናምን ብለሽ፣ አንደኛዋ ደግሞ ድራማ እየሰራች ምናምን ከአብርሽ ጋር ቆይታችሁ
ይሄ ሁሉ ነገር ሳክስ ፕሮብሌም ነው ብላችሁ እርቅ ፈጥራችሁ ነገሮችን ወደ ኖርማል ሙድ የመለሳችሁ ሰዎች ናችሁ። እውነታውን ስንነጋገር ማለት ነው። ያው አመት አይሞላውም። በነገራችን ላይ አመት ቢሞላው እንኳን 2 አመት አይሞላውም አይደለ? ይሄ ሁሉ ነገር ከተፈጠረ ዛሬ እንደ አዲስ እናንተን አንገት ለአንገት አያይዞ አብርሃም የሚያጣላችሁ ከሆነ ለእናንተ ነው መድኃኒት መፈለግ ያለበት፣ ለፍቅርም ለሩታም። እኔ ለምን ተባበርሹ? ለፍቅር ትልቅ ጥያቄ አለኝ። ለምን ጸብ ውስጥ ተገቢያለሽ? ለሩታ ትልቅ ጥያቄ አለኝ። በቃ እኔ እኮ ነገርኳችሁ። ይሄ ልጅ አቴንሽን ይፈልጋል። እናንተን እያጋጨ እናንተን ወደማይሆን ፕሮባቢሊቲ ውስጥ እየከተተ የራሱን አቴንሽን የሚገነባ አይነት ሰው ነው። እግሩ አለ እንጂ እግረኛው ሚዲያ ሁላ ብለው ደስ ነው የሚለኝ። የምሬን ነው የምላችሁ። ጀለሴ እግሩ አለች እንጂ እግረኛው ሚዲያ ማለት ነው ራሱን የቻለ እግር ያለው የእግረኛው ሚዲያ። እና ለማንኛውም እናንተን እንደዚህ አንገት ለአንገት አስይዞ እሱ መጥቶ ጭራሽ የነገሩ ዋነኛው ፈጣሪ የነገሩ ዋነኛው አቃጅ እናንተን መጥቶ ሊያስታርቃችሁ እናንተን መጥቶ መሀላችሁ ገብቶ የሚገላግላችሁ ሰውዬ የጸባችሁ ዋነኛ ጸባጫሪ እንደሆነ አስረግጬ ልነግራችሁ እፈልጋለሁኝ። ለማንኛውም ጀስት ብዙ ነገር አላወራውም በዚህ ቪዲዮ፣ የምሬን ነው የምላችሁ። ብዙ ነገር አላወራውም። ብዙ ነገር የማወራበት ማዶት እንደ ዮኤል ቻናል አለ፣ እዛ ላይ ሁላችሁም ማለት ነው። የምሬን ነው የምላችሁ። በቃ እዛ ላይ አቴንሽን ልክ እንደ አብርሃም ማግኘት ስላልቻልኩኝ ነው በዚህኛው መስኮት እየመጡ ያለሁትና ይህን ነገር አስረግጬ ልነግራችሁ እፈልጋለሁኝ። በደንብ ላወራቸው የምችላቸው ራሳቸውን የቻሉ ቁም ነገሮች እንዳሉ በዚህ አጋጣሚ ልነግራችሁ እፈልጋለሁኝ።